ክቡራን ተከታታዮቻችን ቴክታ መካከለኛ ክሊኒክ የሚያስተላልፍላችሁ የመረጃ ፕሮግራማችን ነው። ዛሬ ደግሞ የምንመለከተው የጆሮ ደግፍ በሽታ ወይም መምፕስ የሚባለውን ነው። እንግዲህ አሁን መምፕስ የሚባለው ምንድነው ወይም የጆሮ ደግፍ በሽታ ምን ይባላል ወይም ምንድነው የሚለውን እንመለከታለን። ከቅርብ ጊዜ ወዲህ ብዙ ልጆች ላይ የጆሮ ደግፍ በሽታ እየተከሰተ ይገኛል። በሽታው በከፍተኛ ደረጃና በቀላሉ ተላላፊ በመሆኑ በተለይ በትምህርት ቤቶችና ህጻናት በአብዛኛው አንድ ላይ በሚኖሩባቸው ቦታዎች ላይ ብዙ ልጆች በዚህ በሽታ ሊያዙ ይችላሉ። ይህም በማስመልከት እስኪ ስለ ጆሮ ደግፍ በሽታ ምንነት መረጃ እንሆ። ጆሮ ደግፍ ወይም መምፕስ ቫይረስ በተባለ የቫይረስ አይነት የሚመጣ ፓሮቲድ እጢ የተባለ የሰውነት ክፍል የሚያሳብጥ ተላላፊ በሽታ ነው። ፓሮቲድ እጢ የሚባለው በቀኝና በግራ ጆሮአችን ስር የሚገኝ እጢ ሲሆን በዚሁ ቫይረስ በሚጠቃበት ጊዜ የፓሮቲድ እጢ ስለሚቆጣ ኢንፍላሜሽን ከጆሮአችን ስር አካባቢ ያለው የሰውነት ክፍላችን እንዲያብጥ ምክንያት ይሆናል። ይህም ጆሮን ወደ ላይ ገፍቶ ስለሚይዝ ጆሮ ደግፍ የሚል ስያሜ አግኝቷል። ይህ በሽታ በተለየ ሁኔታ ክትባት ባልወሰዱ ልጆች ላይ በብዛት የሚከሰት ሲሆን እንደ ኢትዮጵያ ባሉ ታዳጊ ሀገራት ከናካቴውም ክትባቱ ስለሌለ የበሽታው ስርጭት በህፃናት ላይ ከፍተኛ ነው። የመተላለፊያ መንገድ የጆሮ ደግፍ በሽታ የመተላለፊያ መንገዶች በበሽታው ከተያዘ ሰው ጋር በሚኖር ንክኪ፣ የምራቅ ንክኪ ሲኖር ወይም ቫይረሱ በአየር ላይ ከበሽተኛው ሲለቀቅና ወደ ጤነኛው ሰው የመተንፈሻ አካል ሲገባ የበሽታው ምልክቶች ምን ናቸው? የመተላለፊያ መንገዶችን እንግዲህ ቫይረሱ በአየር ላይ ከበሽተኛው ሲለቀቅ ወደ ጤነኛው የመተንፈሻ አካል ሲገባ የመተላለፊያው መንገድ ሲሆን የበሽታው ምልክቶች ምን ናቸው የሚለውን ደግሞ እንመለከታለን። ሲጀምር ልክ እንደ ጉንፋን አይነት ስሜትና መጠነኛ የሆነ የሰውነት ሙቀት መጨመር ሲሆን ቀስ በቀስ ሙቀቱ ከፍተኛ ሊሆን ይችላል። ከጆሮ ስር በሁለቱም ወይም አንዱ ብቻ የሚከሰት እብጠትና የህመም ስሜት ነው። የአንገት አካባቢ ፍርንችቶች ማበጥ አለ። እነዚህ ምልክቶቹ ናቸው። እንደገና ደግሞ የማልቀስና የመነጫነጭ በህፃናት ላይ ሲሆን ራስ ምታት፣ የምግብ ፍላጎት መቀነስ። ህክምናው እንግዲህ ምልክቶቹን ካየን አይቀር ህክምናው ምን ይመስላል የሚለውን ደግሞ ስንመለከት በቂ ረፍት መውሰድ፣ ለሙቀትና የህመም ማስታገሻ መድኃኒት መውሰድ፣ ተጨማሪ ፈሳሽ ነገሮችን መውሰድ ያስፈልጋል። ይህ በሽታ መንስኤው ቫይረስ በመሆኑ ጸረ ባክቴሪያ መድኃኒቶችን ወይም አንቲባዮቲክስ እንዲሁም ጸረ ቫይረስ መውሰድ አያስፈልግም። ህክምናው መሆን ያለበት ማስታገሻ መድኃኒቶችን ወይ ሲምፕቶማቲክ ትሪትመንት ማለትም ለእብጠት፣ ለሙቀቱ እና ለህመም ስሜቱ በማስታገስ ነው። ከጆሮ ደግፍ በሽታ ጋር ተያይዘው የሚከሰቱ ውስብስብ ችግሮች ወይም ኮምፕሊኬሽን ምን ናቸው? አብዛኛው ጊዜ በራሱ ጊዜ የሚጠፋ ህመም ቢሆን ህመሙ ካላቸው ልጆች የተወሰኑትን ውስብስብ ችግሮች ሊገጥማቸው ይችላል። እንግዲህ ይሄ ጆሮ ደግፍ በራሱ ጊዜ ቀስ እያለ የሚጠፋ የበሽታ አይነት ቢሆንም የተወሰኑ ውስብስብ ችግሮችን ግን ሊያጋጥማቸው ይችላሉ የታመሙ ሰዎች። ይህም ደግሞ የማጅራት ገትር በሽታ ሊሆን ይችላል። ሁለተኛ የመራቢያ አካላትን ሊያጠቃ ይችላል። መካነትን ሊያስከትል ይችላል። ህክምና በአግባቡ ካልተወሰደ ቆሽት እንዲያብጥ ያደርጋል። ይህ ከጊዜ በኋላ ለስኳር በሽታ ያጋልጣል። የመገጣጠሚያ ህመም ሊያጋጥም ይችላል። የልብ ጡንቻ ቁስለትን ሊያጋጥም ይችላል። እንዴት መከላከል ይቻላል የሚለውን ደግሞ ስንመለከት የጆሮ ደግፍ ክትባት በማስከተብ አሁን ላይ ኢትዮጵያ ውስጥ የለም። ቢሆንም ግን በማስከተብ ልንከላከለው እንችላለን። አንድ ልጅ በጆሮ ደግፍ ከተያዘ እበጡ ከመውጣቱ በፊት ለ2 ቀናት ከእበጡ በኋላ ለ5 ቀናት በከፍተኛ ደረጃ ያስተላልፋል። ስለሆነም ቢያንስ ለ5 ቀናት ከሌሎች ህፃናት ንክኪና ቅርበት መራቅ አለባቸው። ቴክታ መካከለኛ ክሊኒክ አድራሻችን ቱሉ ዲምቱ ቅዱስ ገብርኤል ቤተክርስቲያን ፊት ለፊት ወይም ደግሞ ወረዳ 13 ፊት ለፊት ላይ ያገኙናል። በስልክ ቁጥራችን 0963 11 1555 ላይ ይደውሉልን። ሁልጊዜ በቲክቶክ ላይቭ ላይ ከምሽቱ 1 ሰዓት እስከ ምሽቱ 3 ሰዓት ተኩል ከሰኞ እስከ ሰኞ ስለሚያገኙን ማንኛውም ጤና ነክ ጥያቄዎችና አስተያየቶችን ቢሰጡን እንቀበሉታለን። ከበቂ ባለሙያዎችና ከአስተማማኝ ማቴሪያሎች ጋር ስራውን የጀመረው ቴክታ መካከለኛ ክሊኒክ እርሶን ለማገልገል ይጠብቆታል።